ሰላም ሰላም ለእናንተ ይሁን ውድ ወገኖቼ። ባለፈው በመጀመሪያው ክፍል እንደተመለከትነው መግቢያውን የሁለተኛ ጴጥሮስ መልእክትን እና መግቢያና አጠቃላይ ዳሰሳ አድርገናል። ዛሬ ደግሞ ከምዕራፍ 1 ከቁጥር 1 ጀምሮ እግዚአብሔር በነገር ሁሉ እየረዳን እኔንም እናንተንም እሱ እንዲያስተምረን በዚህ ቃል ውስጥ አልፎ እንዲገኝ በጌታ በኢየሱስ ክርስቶስ ስም እየጸለይኩ ዛሬ ደግሞ ትምህርታችንን ከምዕራፍ 1 ከቁጥር 1 ጀምሮ እንጀምራለን። ምዕራፍ 1 ቁጥር 1 ላይ ያለው ጥቅስ ብቻ በራሱ ትልቅ መልእክት የያዘ ነው። ባለፈውም ጥቂት እንዳየነው እንዲህ ይላል። የኢየሱስ ክርስቶስ ባሪያ የሆነ ሐዋርያ የሆነ ስምዖን ጴጥሮስ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ ይላል። ባለፈው እንደተናገርኩት ባሪያ ራሱን አድርጎ ሲያቀርብ ለጌታና ለጌታ ክብር ጴጥሮስ የገባው ነገር አለ። ይህንን ባሪያ የሚለውን ቃል በዚህ ዘመን በጥቂቱ ልንረዳው የምንችለው ነገር ቢኖርም በዛን ትውልድ መካከል ላሉ ወገኖች ግን ባሪያ የሚለው ቃል ወይም ባሪያ የሚለው ነገር እጅግ ከባድ የሆነ ዋጋ የሚያስከፍል ነው። ባሪያ በዛን ዘመን እንደ እንስሳ የሚሸጥ ባሪያ በራሱ ፍቃድና በራሱ ሕይወት በራሱ ኑሮ የማይኖር ጌታው እንደወደደው የሚያኖረው እንደፈቀደ የሚያኖረው ሊያኖረውም ሊያጠፋውም የሚችልበት ሙሉ መብት ያለው በሰቆቃ ውስጥ የሚኖር እድሜ ልኩን በዘመኑ ልክ አገልግሎ እንኳን አንዳች ነገር የራሴ ነው የሚለው የሌለው ሁሉ ጊዜ በአሳዳሪው በዛ ሰው ፍቃድ ውስጥ የሚኖር ማለት ነው። ምንም መብት የሌለው በጣም አሳዛኝ ነገር የሚኖሩ የሰው ልጆች በባርነት ቀንበር ውስጥ ይኖሩ ነበር። ጴጥሮስ ሰው ለሰው በዚህ ባርነት ሲኖር እሱ ግን ከዘላለም ጥፋት ያዳነውን ወደዚህ ዘላለማዊ ሕይወትና ክብር ያመጣውን ኢየሱስ ክርስቶስን በላዩ ላይ ሲሾም እኔ ሐዋርያ የሆንክ የክርስቶስ ባሪያ አይደለም ያለው። እኔ ባሪያ ነገር ግን ክርስቶስ ሐዋርያ ያደረገኝ ይላል ራሱን ሲጠራ። እሱ ብቻ አይደለም፣ በዛን ዘመን ባሪያ ተብለው የተጠሩ የእግዚአብሔር አገልጋዮች ብዙ ናቸው። ጴጥሮስ ራሱን ባሪያ ሐዋርያ በማለት ያስተዋውቅና ባሪያ የሚለው ቃል በግሪክ ሁለት ትርጉም አለው። አንደኛው ትርጉሙ የመጀመሪያው የራሱን ኑሮ ለመኖር ነፃነት የሌለው፣ ቅድም እንደነገርኳችሁ የራሱን ኑሮ ለመኖር ዛሬ የአክስቴ ልጅ ታሟል ወይ እናቴ ታማለች ሊሂድ ብሎ በራሱ ጊዜና በራሱ ፍላጎት ተነስቶ ሄዶ ወይንም ደግሞ ዛሬ ትንሽ ልዝናና ያስፈልገኛል፣ እረፍት ያስፈልገኛል ብሎ በራሱ ፍቃድ ለመኖር የማይችል ማለት ነው። የራሱን ፍቃድ የማይኖር ሰው ማለት ነው ባሪያ። ነፃነት የሌለው ሙሉ ለሙሉ ለጌታው ፍቃድ የተሰጠ ማለት ነው። ሁለተኛው አገልጋይ ሲሆን በራሱ ፈቃድ ጌታውን ለማገልገል ምርጫ ያደረገ ማለት ነው። ሁለተኛው አገልጋይ ሲባል በራሱ ፍቃድ ጌታውን ለማገልገል ራሱን የሰጠ። ለምሳሌ በእስራኤል ውስጥ አንድ ሰው ካገለገለ በኋላ በሰባተኛው ዓመት
ይመስለኛል በብሉይ ኪዳን ሕግ ከባርነት ነፃ የሚወጣበት እድል ሲያገኝ አይ እኔ ከጌታዬ ጋር መቆየት እፈልጋለሁ ካለ ጆሮውን ተበስቶ ለዛ ቤተሰብ ባሪያ ሆኖ መቀጠል ይችል ነበር። አገልጋይ ሆኖ መቀጠል ይችል ነበር። አገልጋይ ግን በራሱ ፍቃድ ለማገልገል ራሱን የሰጠ ማለት ነው። ሁለተኛው ለጌታ ፍቃድ ራሳቸውን በመስጠት እንደ ባሪያ ሆኖ አገልግለው ያለፉ ሰዎች የመጀመሪያው ሙሴ ነው። ሙሴ በመጽሐፍ ቅዱስ ውስጥ በዘዳግም 34 ቁጥር 51 ላይ 34 ቁጥር 5 ላይ በመዝሙር 105 ቁጥር 26 ላይ ስንመለከተው እንደገና ሚልኪያስ ምዕራፍ 4 ቁጥር 4 ላይ እናገኛለን። ሙሴ ባሪያ ተብሎ የእግዚአብሔር ባሪያዬ ይለዋል እግዚአብሔር ራሱ። ክፍሉን እናንተ አንብቡት። ባሪያዬ ይለዋል እግዚአብሔር። ታዛዤ ይለዋል። የኔን ፍቃድ የሚኖርልኝ ይለዋል እግዚአብሔር። የተሰጠ አገልጋዬ ይለዋል እግዚአብሔር ሙሴን። እሱን ብቻ አይደለም። ኢያሱም ምዕራፍ 24 ቁጥር 29 ላይ እንዲሁ የእግዚአብሔር ባሪያ ተብሎ የተጠራ የእግዚአብሔር አገልጋይ ነው። እንደገና በመጽሐፍ ቅዱስ ዳዊትም በሁለተኛ ሳሙኤል ምዕራፍ 3 ቁጥር 18 በመዝሙር 78 ቁጥር 70 ላይ የእግዚአብሔር ባሪያ እንደሆነ እግዚአብሔር ባሪያዬ ከበጎች መካከል ምርጤን አወጣሁት እስራኤል እንዲጠብቅ እያለ በመዝሙረ ዳዊት ላይ ሲናገር እናያለን። ዳዊት ራሱን ባሪያ አድርጎ ለእግዚአብሔር የሰጠ ነው። ይህን ባሪያ የሚለውን ቃል ስንመለከት ቅድም እንደነገርኳችሁ ለኛ ዘመን ባሪያ የሚለውን ነገር የምናውቀው በፊደሉ ነው ወይም በትንሽ ታሪክ ነው። ግን በዛን ዘመን የሚዳሰሱ የሚታዩ ሁል ጊዜ ከዕለት ዕለት በኑሯቸው ውስጥ የሚያዩዋቸው ለጌቶቻቸው በመከራ የሚኖሩ ሰዎች በቅርባቸው ነበሩ። የባሪያን ሕይወት ያውቁት ነበር። በጣም ከባድ ሕይወት ነው ባርነት። ለምሳሌ በግብፅ ምድር እስራኤል ለ430 ዓመት በተለይ ዮሴፍን የማያውቀው ፈርዖን ከተነሳ በኋላ የባርነት ቀንበር እጅግ ተጭኖት የነበረ ጄኔሬሽን ነበር። ዋይታቸው ሰማይ ጽባኦት እስኪሰማ ድረስ። ጴጥሮስ ይህንን ቃል የመለኮት የእግዚአብሔር ባሪያ ሆኖ ራሱን በመስጠቱ ደስተኛ ሆኖ ነው ይህንን ጉዳይ በሚያውቁ ትውልዶች መካከል ባሪያ የሚለውን ጽንሰ ሐሳብ በሚረዱ ትውልዶች መካከል እኔ የእግዚአብሔር ባሪያ ነኝ፣ መብቴን ሁሉ የሰጠሁት ለእግዚአብሔር፣ ሁለንተናዬን ለእግዚአብሔር የሰጠሁት ብሎ ሲናገር የአባቶቹን ምሳሌ ይዞ ነው። እነ ሙሴ የእግዚአብሔር ባሪያ ተብለው ሲጠሩ አላፈሩም። እነ ኢያሱ አላፈሩም። እነ ጳውሎስ ያንን መገለጥ እያመጡ ታላላቅ ተአምራት እየሆነባቸው ባሪያ የክርስቶስ ባሪያ ሲሉ ራሳቸው አላፈሩም። በትክክል የተረዱት ክርስቶስን ወይም ፈጣሪያቸውን እነሱ ነበሩና። ሐዋርያው ጳውሎስም በአንደኛ ቆሮንቶስ ምዕራፍ 7 በሮሜ 1:1 ላይ በፊልጵስዩስ 1:1 ላይ በቲቶ 1:1 ላይ ያዕቆብም ደግሞ ምዕራፍ 1 ቁጥር 1 ላይ ይሁዳም በአንድ ምዕራፍ ነው ያለችው በቁጥር 1 ላይ እኔ የክርስቶስ ባሪያ ብለው ሲጽፉ መልእክቶቻቸውን እጅግ በደስታና በኩራት ነበረ። በዚህ ጄኔሬሽን ውስጥ ያለነው እኛ አገልጋዮች በእውነት እንደ ባሪያ ነው የምንኖረው ለክርስቶስ ወይስ ሌሎች ጌቶች ሆነን ነው የምንኖረው? በእግዚአብሔር ሕዝብ ላይ እኛ እንደ ባሪያ ነው የምናገለግለው
ለተሰጠን ጄኔሬሽን ለተሰጠን ትውልድ እኛ እንደ ባሪያ ነው የምናገለግለው ወይስ ጌታ ሆነንበት ነው? በእውነት አባቶቻችን ትልቅ የህይወት ተምሳሌት ትተውልን አልፈዋል። እኛ ግን ልንረዳቸው አልቻልንም። እነሱ ነግረውናል በመልእክቶቻቸው፣ እነሱ ነግረውናል በስራዎቻቸው። እግዚአብሔርን፣ ሁለንተናቸውን፣ ራሳቸውን፣ ቤተሰባቸውን በዘመኑ ሊያገኙት የሚገባውን ከዓለም ሊያተርፉት የሚገባው ብድራት እያላቸው ትሩፋት እያላቸው ከክርስቶስ ጋር መሰቃየትና መሞት ስለ ወንጌል እንደ ባሪያ ራሴን አዋርጄ ዋጋ ከፍዬ ማለፍ አለብኝ ብለው በብሉይ ኪዳን የነበሩትም ነቢያት አባቶቻችን የኤርትራን ባህር እየከፈሉ ታላላቅ ተአምራትን እያደረጉ ከዓለት ውስጥ ውሃ እያፈለቁ ዮርዳኖስን እየከፈሉ አባቶቻችን እኔ ጌታ ነኝ አላሉ። በህዝባቸው መካከል እንደዛ አላሉ። ወገኖቼ ከዚህ ምን እንማራለን? ሌላው አገልጋይ የክርስቶስ ባሪያ ነው ሲባል እግዚአብሔር የማይንቀው ለሌላ አልፎ የማይሰጥ ማለት ነው። አንድ አገልጋይ የእግዚአብሔር ወይም የክርስቶስ ባሪያ ነኝ ሲል ለሌላ ነገር ራሱን ለሌላ ባርነት አሳልፎ የማይሰጥ ማለት ነው። ለገንዘብ፣ ለክብር፣ ለዘር፣ ለጎሳ፣ ለብሔር፣ ለዓለማዊ ምኞት ትቶት ለመጣው ዓለማዊነት አልፎ በሌላ ባርነት ቀንበር ስር የማይገዛ ለተገዛለት ለዛ ለክርስቶስ ብቻ የሚኖር ማለት ነው የክርስቶስ አገልጋይ። መደገፊያውና ብቃቱ እግዚአብሔር የሆነ በየትኛውም ጉዳይ ላይ አገልግሎቱ ላይ እግዚአብሔር አልፎ ለሚሰራው በቃል ይሁን በተአምራት ክሬዲቱን ከእግዚአብሔር የማይወስድ ሁሉ ጊዜ እንደ አገልጋይና እንደ ባሪያ በእግዚአብሔርና በልጁ በክርስቶስ ኢየሱስ እግር ስር ወድቆ ለመንፈስ ቅዱስ ክብር የሚሰጥ ያ ነው አገልጋይ። ወገኖቼ እኛ የት ነው ያለነው? አንድ ተአምር ጌታ ኢየሱስ ክርስቶስ ስናገለግል ካደረገ የተሻለ ቃል መገለጥ ካመጣን ሰዎች አንድ ኢንች ከፍ ካደረጉን ዙፋናችንን ወይም ወንበራችንን ከእግዚአብሔር ጋር የምናስተካክል ጄኔሬሽን ነን። በጋርድ የምንሄድ በጻድቃን ዙሪያ እግዚአብሔር መላእክት ይሰፍራሉ የሚለውን ትተን በዙሪያችን የስጋ ለባሽን ክንድና ጡንቻ የምንታመን በጥሩምባና በሰልፍ በቀይ ስጋጃ ራሳችንን ከፍ የምናደርግ በክርስቶስ ፊት ትቢያ መሆናችንን የረሳን ባርነትን ሳይሆን ጌትነትን የምናንጸባርቅ አገልጋዮች አለን። መጽሐፍ ቅዱስና አባቶቻችን ግን ይሄን አላስተማሩንም። እንዲህ ይላል፣ ለእግዚአብሔር ፍቃድ ፍጹም ታዛዥና ተገዢ የሆነ ቸል ሳይል አምላኩን በትጋት የሚያገለግል መሆኑን የሚያመለክት ነው። ተመልከቱ፣ ለእግዚአብሔር ፍቃድ ፍጹም ታዛዥና ተገዢ የሆነ ፍጹም ታዛዥ፣ ሁለተኛ ከመለኮት ለመጣለት ለዛ ምሪት ለዛ ትእዛዝ ፍጹም የተሰጠ የእግዚአብሔር ባሪያ ልንሆን ነው የሚገባል። በመሰለኝ የምናገለግለው አይደለም የእግዚአብሔር ቤት፣ ወይም በስጋችን ፍቃድ ሳይሆን በሰማነው በተረዳነው በኖርነው እግዚአብሔር በሰጠን ልክ እንድንኖር ነው ፍቃዱ። ሌላው ደግሞ ቸል ሳይል አምላኩን በትጋት የሚያገለግል መሆኑን የሚያመለክት ነው። በዚህ ጄኔሬሽን ውስጥ እኔ የማየው ትልልቅ ቸልታዎች አሉ። መንጋው እንኳን የት እንዳለ አናውቅም። አባቶቻችን በተለይ ሐዋርያው ጴጥሮስና ወንድማችን ሐዋርያው ሐዋርያቶች
በአጠቃላይ ስንመለከት እነ ጳውሎስን በብዙ ሺህ ኪሎ ሜትር የሚገመቱ ጉዞዎችን በብዙ መቶዎች የሚገመቱ ጉዞዎችን ከ2000 እስከ 3000 የሚሆኑ ኪሎ ሜትር ኤሮፕን፣ ስፓኒያን፣ መካከለኛው ምስራቅን እንደገና መቄዶንያ፣ አካይያ በሚባሉ አገሮች በእግራቸው እየተጓዙ በመርከብ በክፉ አደጋ ውስጥ እያለፉ ህዝባቸውን ፍለጋ አዳዲስ ቤተክርስቲያንን ለመትከል ትልልቅ ጥረቶች አድርገዋል። ለአንዲት ደቂቃ የጌታን ስራ ቸል አላሉ። ለአንዲት ሰከንድ ለስጋቸው አርነት አልሰጡም። በተለይ ወንድማችን ጳውሎስ በራሱ እጅ ስራ በራሱ ገቢ ወንድሞችንና ምጻተኞችን እየረዳ በብዙ ትጋት ያገለግል የነበረ ስለነበረ ነው ጴጥሮስም ቸል ማለት የለበትም የእግዚአብሔር አገልጋይ የሚለው ባርነቱን ካወቀ። እንዲያውም በጥንት ዘመን ባሪያ ለራሱ የሆነ ክብረ በዓል የመዝናኛ ጊዜ አይኖረውም ነበር። ጊዜውን በሙሉ የሚሰጠው ለጌታው ጉዳይ ብቻ ነበር። በመሆኑም ክርስቲያን አገልጋይ አውቆም ሆነ ሳያውቅ ቀሪ ዘመኑን ለጌታ ስራ ከመዋል በስተቀር እግዚአብሔር ደስ የማያሰኝ ተግባር ማከናወን የለበትም። የጌታ ባሪያ ጊዜውን የእግዚአብሔርን ነገር በማሰብ ማሳለፍ እንዳለበት ለማሳየት ጴጥሮስ ራሱን ባሪያ በማለት ያስተዋውቃል። እንደነገርኳችሁ በዛን ዘመን ባሪያ የራሱ በዓል የለውም። ጌቶቹ በሚያከብሩት በዓላት ጣዖት አምላኪ ከሆኑ ለነሱ አገልግሎ ለምን ጣዖት ታመልካላችሁ ብሎም ለመናገር ክርስትና እንኳን ቢገባው ለመናገር መብት የሌለው እንጨት ቢያመልኩ ዛፍ ቢያመልኩ እነሱ የሆኑትን የሚሆን እነሱ የሚያደርጉትን ሁሉ እነሱን ከማገልገል በስተቀር የራሱ በዓል የራሱ እምነት የራሱ ነገር የራሱ ቅርስ የራሱ ቤት የራሱ መሬት የራሱ ከብት የሌለው ነው። ለምሳሌ በመጽሐፍ ቅዱስ ውስጥ ታላቁ ነቢይ ሙሴ ከፈርዖን ቤት በተሰደደ ጊዜ ቀጥታ ወደ ሚዲያን ምድር ሄዶ ዮቶርን ያገኘው። በዮቶር ቤት 40 ዓመታት ሲያገለግል በጣም የሚደንቀው ሙሴ አንድ በግ አልነበረው። አንዲት ፍየል አልነበረው፣ ወይም አንዲት ሀብት አልነበረችውም ከሁለት ልጆቹና ከሚስቱ በስተቀር። እግዚአብሔር ከ40 ዓመታት በኋላ በ80 ዓመቱ ሲጠራው እንደ ያዕቆብ ጥሪት መሰብሰብ ላይ ሁለቱም የሚሄዱት ወደ ከነዓን ነው። ያዕቆብ ከሶሪያ ወደ አባቶቹ ርስት ወደ ከነዓን፣ ሙሴም የእስራኤልን ሕዝብ ይዞ ከግብፅ ወደ ከነዓን ነው የሚሄዱት። ያዕቆብ በላባ ቤት በብዙ ድካም ለ21 ዓመታት ለተገዛለት መገዛት ዋጋዬ ነው የኔ ነው ይገባኛል ያለውን ቤተሰቡንና በዘመኑ የነበሩ በእጁ ላይ የነበሩትን ከብቶችና በጎች፣ ግመሎች ይዞ ሲወጣ ሙሴ ግን አንዳች ነገር አልነበረውም እጁ ላይ። እንዲያውም መጽሐፍ ቅዱስ ዘጸአት ምዕራፍ 3 ላይ ስትመለከቱ የዮቶርን በግ በእግዚአብሔር ተራራ አካባቢ ሲጠብቅ የዮቶርን በግ ነው የሚለው። ምን አይነት ባርነት ነበረ የሚያሳልፈው ይሄ ሰው? ከነገስታት ማዕድ ሄደ ነው። ከቅምጥል ላይፍ የሄደ ነው። በግብፅ ዩኒቨርሲቲ ግራጁዌት ያደረገ ሰው ነው። በመንግስታት ጉባኤ የኖረ ሰው ነው። ስልጣንን፣ ክብርን፣ ሰረገላን የሚያውቅ ሰው ነው። የወርቅ ሰረገላን፣ የፈርዖን የልጅ ልጅ ተብሎ ማንም የሚሰግድለት ሰው ነው። ነገር ግን ስለ ህዝቡ ጊዜው ባይሆን በውስጡ ካለው ጥሪ የተነሳ በውስጡ ካለው የእግዚአብሔር አጀንዳ የተነሳ
ስለ ወገኖቹ በእግዚአብሔር ፍቃድ እንኳን ባይሆን በሄደበት መሄድ በከፈለው ዋጋ የዮቶር የ40 ዓመት ባርነቱ ከአንዲት ዱላ በስተቀር በጎቹ ሲጠብቅባት ከነበረችው ዱላ በስተቀር እና ከልጆቹ ከሁለት ልጆቹ እና ከሚስቱ በስተቀር አንዳች ነገር አልነበረው። ወደ ግብጽ ሲመለስ ወደ ወገኖቹ ሲመጣ አንዲትም ነገር ይዞ ሄዳ አይለንም መጽሐፍ ቅዱስ። የራሱ አልነበረው። ለዮቶር ፍጹም ባሪያ ሆኖ ነበር የሚያገለግለው ምንም ልጁን ቢያገባ። እንዴት አይነት ቅን ሰው ነው ይሄ ሰው! ተራ ሰው አይደለም። እንደነገርኳችሁ የተማረ ነው። የንጉስ የልጅ ልጅ ተብሎ ከወራሽ አንዱ ተብሎ የሚኖር ትልቅ ባለስልጣን፣ ቤተ መንግስት ደጃፍ ላይ የቆሙ የንጉስ ጠባቂዎች የሚሰግዱለት ተደፍተው የንጉስ ልጅ ተብሎ በቅምጥል በወርቅ ሰረገላ ሰዎች ተሸክመውት የሚሄድ በወርቅ አልጋ ላይ የተኛ ሰው ነው። ግን እግዚአብሔር አጀንዳና ፍቃድ በውስጡ ስለነበረ በዮቶር ቤት አንዳች ነገር አልነበረው። ዛሬ ግን እኛ በዚህ ምድራዊ ህይወታችን ብዙ ነገር እንዲኖረን ባለን ነገር እንደ ጌታ እንድንታይ በእጆቻችን በገቡት ነገሮች እግዚአብሔርን ፈቅዶ ይሁን በሰው ጥበብም ይሁን በየትኛውም መልኩ እንደ እግዚአብሔር ባሪያ ራሳችንን ለእግዚአብሔር ከሰጠን በኋላ የምንመካባቸው፣ የምንደገፍባቸው፣ የምንቆጥራቸው ነገር ግን በእግዚአብሔር ፊት ምናምንቴ የሆኑ ነገሮች አሉ። ወገኖቼ እውነተኛ ባሪያ ክብሩም ሀብቱም አለኝታውም የጠራው ጌታ ብቻ ነው። ሙሴ ለዮቶር አስረክቦ ካለፈ በኋላ ወደ ግብጽ ከወረደ በኋላ እግዚአብሔር የፈርዖን አምላክ ነው ያደረገው። እኔ የፈርዖን አምላክ አድርጌሃለሁ። ቀላል ማለት አይደለም። ፈርዖንን እንደወደድክ እንድታደርገው ስልጣን ሰጥቼሃለሁ ነው ያለው እግዚአብሔር። ፈርዖን ማለት በዛን ዘመን ደግሞ ዓለምን ብቸኛ ሀያል መንግስት ሆኖ የሚገዛ መንግስት ማለት ነው። ብቸኛ ዛሬ ራሽያና አሜሪካ፣ ቻይና አሜሪካ እንደምንለው ሳይሆን ብቸኛ በምድሪቱ ላይ ስልጣን የነበረው ሀያል መንግስትና እጅግ ሀብታም የሆነ መንግስት ነበር። በሱ ላይ ባለስልጣን አድርጌሃለሁ ብሎት ባዶ እጁን ከዱላው ጋር የወጣውን ሙሴን ባሪያውን እግዚአብሔር ታላቅ አደረገው። አያችሁ፣ ፍጻሜ ሲያምር እንዲህ ነው። የኤርትራን ባህር የከፈለበት ይታመንበት የነበረውን የፈርዖንን ኃይል ሁሉ በኤርትራ ባህር ያሰመጠው እግዚአብሔር በሙሴ አልፎ ነው። ክብር ለእግዚአብሔር ይሁን። ከአባቶቻችን ብዙ ነገር እንማራለን። ሌላው ቁጥር 2 እዛው ቁጥር 1 ላይ ስንመለከት በአምላካችን ይላል እና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘው ጋር የተካከለ የክብር እምነት ላገኙ ይላል። ተደራሾቹን ምን ይላቸዋል? በአምላካችን በመድኃኒታችን በኢየሱስ ክርስቶስ ይላል። የሚደንቅ ነው። ክርስቶስን ፍጡር ነው በሚሉ አማኞች ዘንድ ጌታ ኢየሱስ ክርስቶስ ዓለም ሳይፈጠር የነበረ አሁንም ያለ ወደፊትም የሚኖር አምላክ መሆኑን ለመረዳትና ለመቀበል ይቸገራሉ። ጴጥሮስ ግን በዛ በአይሁዳዊ እምነቱ ጴጥሮስ ተራ ሰው አይደለም፣ ግን ሲነገር የነበረው ያ መሲህ በነቢያት ሲባል የነበረው ያ መሲህ ያደርጋል ከተባለው ከሚያውቁት በላይ ጌታ ኢየሱስ ክርስቶስ በብዙ ነገር መለኮታዊ ማንነቱን ገልጦለት የነበረ ሰው ነው። ስለዚህ አምላክነቱን ሲናገር ምን አለ?
በአምላካችንና በመድኃኒታችን ነው የሚለው። ኢየሱስ አምላክ ነው። ኢየሱስ መድኃኒት ነው። ለዚህ ማረጋገጫውን እንሂድ። ኢሳይያስ 59 ቁጥር 16 ላይ ኢሳይያስ 59 ቁጥር 16 ላይ አነበዋለሁ። ይህን ክፍል እንመልከት። ኢሳይያስ 59 ቁጥር 16 ላይ እንዲህ የሚል ቃል አለ። 59 ቁጥር 16 ላይ 59 ቁጥር 16 ላይ እንዲህ ይላል፣ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። አያችሁ፣ ይሄ የሚያመለክተው ስለ ክርስቶስ ኢየሱስ ነው። የገዛ ክንዱ ይላል። ክርስቶስ ኢየሱስ የአብ ክንድ፣ የፈጣሪ ክንድ ነበረ። እንደገና ቃሉን አነበዋለሁ። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒትን አመጣለት፣ ጽድቁም አገዘው። የገዛ ክንዱ መድኃኒትን አመጣለት፣ ጽድቁም አገዘው ይላል። ወገኖቼ ክርስቶስ ኢየሱስ የአብ ክንድ በምድር ላይ የተገለጠ ጽድቃችን ነው፣ አምላካችን ነው። ጴጥሮስ ትክክል ነበረ። መድኃኒታችን ነው፣ መድኃኒታችን ነው። አምላካችን መድኃኒታችን ነው። እንደገና እዚሁ ክፍል ላይ ምን ይላል? ከዛም አልፎ እንዲህ ይላል እንመለከታለን። እንዲህ ይላል፣ በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘው ጋር የተካከለ የክብር እምነት ላገኙ ይላል። የተካከለ የክብር እምነት ላገኙ። የክብር እምነት ክርስቶስ የአብ ክብር ነው፣ የክብሩ መገለጫ ነው። ስለዚህ ይህንን ክብር ላገኙ፣ ይህንን ክፍል ስንመለከት በመጽሐፍ ቅዱስ በዕብራውያን ምዕራፍ 1 ላይ ኢየሱስ የአብ ክብር ነው፣ የክብሩ መጸባረቅ ነው። ይህን ክፍል በዕብራውያን ምዕራፍ 1 ላይ እንመለከታለን። እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረም። እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርባው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ክርስቶስ የአብ ክብር ነው፣ የክብር እምነታችን ነው። ሁለተኛ በቲቶ ምዕራፍ 2 ላይ ስንመለከት፣ በቲቶ 2 ማረጋገጫውን ስንመለከት ደግሞ ቲቶ ላይ እንዲህ ይላል፣ ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱን እንዲያነጻ ስለኛ ነፍሱ ሰጥቷልና። ቁጥር 13 ላይ ምን ይላል? ኃጢአተኝነትና ዓለማዊ ምኞት ክደን የተባረከውን
ተስፋችንን እርሱም የታላቁን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ይላል። የዚህ እምነት ተካፋይ ለሆኑ ናቸው ለሚጠባበቁ ሐዋርያው ጴጥሮስ የጻፈላቸው። ወገኖቼ እኛስ የቱ ጋር ያለ ነው? በእውነት ይሄ ታላቅ የሆነው የመዳን ተስፋችን ገብቶን ይሆን? ስለዚህ ሐዋርያው ጴጥሮስ ራሱ ሲያስተዋውቅና ለተደራሲያኑ ወይም ደግሞ ለሚጽፍላቸው በዛን ዘመን ለነበሩት ቅዱሳን እንዴት አድርጎ የልብ መነሳሳትና የእምነት ኃይል የሚሰጥን የቃልን ጉልበት ሲልክላቸው እናያለን። ቃል ጉልበት አለው። ቃል ኃያል ነው። ቃል ነገሮችን የምንረዳበት ነው። ቃል ወደ ፍጽምና የሚያመጣን የእግዚአብሔር ስጦታ ነው እና በጣም በሚገርም ሁኔታ ይህንን ቃል ሲያሳያቸው እናያለን። አሜን። እግዚአብሔር እናመሰግናለን። ጌታ ኢየሱስ ክርስቶስ በነገር ሁሉ ይባረክ። በሚቀጥለው ደግሞ የሚቀጥለውን ክፍል እንመለከታለን። ተባረኩልኝ።